ሰላም ጤና ይስጥልን ተመልካቾቻችን፣ ሰበር ዜና አለን። የፋኖ ኃይሎች በሶስት አቅጣጫዎች ለተለየ ተልዕኮ ሌሊቱን ጀምሮ የደብረ ብርሃን ከተማን መቆጣጠራቸው ተገለጸ። ይህ ዜና እስከ ተጠናቀረበት ጊዜ ድረስ ከተማዋ ከአገዛዙ ሰራዊት ቁጥጥር ውጭ ተደርጋ በፋኖ ኃይል እጅ መግባቷ ታውቋል። ለተለየ ተልዕኮ ጥቃት በመክፈት በአገዛዙ ሰራዊት ላይ ኪሳራ በማድረስ የደብረ ብርሃን ከተማን የተቆጣጠረው የፋኖ ኃይል ከብልጽግና አመራሮች የተወሰኑትን በቁጥጥሩ ስር ማድረጉን የደረሰን መረጃ ያመለክታል። ውጊያው እንደተጀመረ አብዛኛው አመራር ወደ አዲስ አበባ መሸሹ የተመለከተ ሲሆን የተያዙና እርምጃ የተወሰደባቸው መኖራቸውን ነው የፋኖ አመራር አባል ለአንከር ሚዲያ የገለጹት። ተልዕኮው እንደተፈጸመ ከተማዋን ለቆ የመውጣት ሁኔታ ሊኖር እንደሚችልም አመራር አባሉ ገልጸዋል። አዎ በእኛ እጅ ነው ያለችው። ጥሩ የሆነ እንቅስቃሴ ነው ያለ። ጠላት ዙሪያውን የአማራ ፋኖ አንድነት በሸዋን ጥቃት ለማድረስ ሙከራ እያደረገ ባለበት ሰዓት እኛ ሰብረን ደብረ ብርሃን ገብተናል። እኔም ያለሁት አሁን እዛው በቦርኖስና ሰማይ ህንጻ አካባቢ ነው። ቆንጆ የሆነ እንቅስቃሴ አለ። እንዴት ነበረ ከተማዋ ለመያዝ የቻላችሁት? ያው የመከላከል እንቅስቃሴ አድርጎ ነበረ። ነገር ግን በዛ አካባቢ እንቅስቃሴ እያደረገ ያለው የመብረቁ ብርጌድ በደሳለኝ ሲያስብ ሸዋ የሚመራው መብረቁ ብርጌድ እዛ አካባቢ ከፍተኛ እንቅስቃሴ እያደረገ ነው። ለዛም የተለያዩ ቦታዎች ላይ በስፋት እያስገባ በማህበረሰቡ ላይ ከፍተኛ ጫና ለማሳደርና እንደገና የስርዓቱን መዋቅር ለመዘርጋት እንቅስቃሴ እያደረገ ያለበት ሁኔታ ነበር ያለ። ነገር ግን እንደማይሳካለት ትልቁ ማሳያ የዞን ዋና የከተማ የሆነችውን ደብረ ብርሃንን ከሌሊት ጀምረን ተቆጣጠረን እስካሁን ሰዓት ድረስ በእኛ ቁጥጥር ስር ነው ያለች። አስፈላጊ ከሆነ ሙሉ በሙሉ ተቆጣጥረን መክረም እንችላለን። ነገር ግን በአካባቢው ወይም በከተማው ማህበረሰብ ላይ የሚያመጣው አሉታዊ ተጽዕኖ ስላለ ለከተማው ማህበረሰብ ስንል ለቀን ልንወጣ እንችላለን። ነገር ግን ለቀን ወጥተን እዛው በዙሪያውና ውስጥ ላይ ነው የምንሆነው። ግን ደግሞ የአካባቢው ማህበረሰብ አላስፈላጊ የሆነ ያው እንግዲህ ይህ ስርዓት በምንም አይነት ርህራሄ የለውም። በከባድ መሳሪያ ቤቶችን፣ ንጹሃኖችን ይደበድባል። እሱን ታሳቢ በማድረግ ምናልባት እዛው አካባቢ ከበድ ልንቀመጥ እንችላለን። የተለየ ዘመቻ ኖሮ ነው የምትገቡት ማለት ነው? እንግዲህ በተልዕኮ ገብታችሁ የምትፈልጉትን ፈጽማችሁ ለመውጣት ነው አሁን በቁጥጥር ስር ያስገባችኋት ከተማዋን? የራሳችን የሆነ እቅድ አለን። እሱ በሰጠን አጀንዳ ላይ ሳይሆን እኛ አጀንዳ ልንሰጠው እንችላለን። እንግዲህ ይህ ስርዓት አጀንዳ ሊሰጠን አይችልም። እኛ ግን በፈለግነው ሰዓትና በፈለግነው ቀን አጀንዳ ልንሰጠው እንችላለን። የምንፈልገው ነገር አለ። እዛ አካባቢ ላይ የስርዓቱ ከፍተኛ ቀንቃኞች አሉ። እነሱን እናስወግዳለን። ነገም ቢሆን በዛው ልክ ነው የሚቀጥል። የትም ቢሆን የዚህ ስርዓት አገልጋይ የትም ጉድጓድ ቢገባ አያመልጠንም። በዚህ ልክ ነው የምንንቀሳቀሰው። አሁን የመንግስት ኃይሎች በደብረ ብርሃን አካባቢ የሉም ማለት ነው? በዚህ ዙሪያ ያላችሁ መረጃ ምንድን ነው? ጥስምት ይግቡ አይታወቅም። በዚህ ሰዓት ምንም አይነት እንቅስቃሴ የለም። ከወትሮው በተለየ ሁኔታ ሁሉም ማህበረሰብ በቤቱ ክትት ብሎ ያለበት ሁኔታ ነው ያለ። የስርዓቱ አገልጋይም እጃችን የገባው ገብቷል። እጃችን ያልገባውን ነገ ጉሮሮውን እንይዘዋለን። የትም አያመልጠንም። ምናልባት ያው ወደ መደበቂያ ወደ ሆነችው ወደ አዲስ አበባ ሊደበቅ ይችላል። እዛም ቢገባ አያመልጠንም። በቅርብ ቀን ወደዛ ስለምናመራ እዛም ቢገባ አያመልጠንም። የዚህ ወሮ በላ ስርዓት አገልጋይ ማንኛውም አካል የትም ቢሄድ ከኛ ሊያመልጥ እንደማይችል መልዕክት ማስተላለፍ ፈልጋለሁ። ያው እንግዲህ ስንጀምር የተጠቆምንበት ቦታና በመረጃ ደረጃ ያሉበት ቦታ ተጠቆምንበት እንቅስቃሴ አድርገን ነበር። ያገኘናቸውም አሉ፣ በቁጥጥራችን ስር አሉ፣ ያስወገድነውም አለ። ከዛ በዘለለ ግን አድራሻቸውን ያጠፉም በርካቶች አሉ። በዚህ ልክ በቀጣይ እንንቀሳቀሳለን። አሁን ለአካባቢው ማህበረሰብ ደህንነት ስንል ምናልባት ለቀን ልንወጣ እንችላለን። ግን ደግሞ በፈለግነው ሰዓትና በፈለግነው ቀን መልሰን እንይዘዋለን። ማንም ቢሆን ማንም ኃይል ከተማ ውስጥ ገብተን ከመቀመጥ ሊያግደን የሚችል አንዳችም ኃይል እንደሌለ በዚሁ መልዕክት ማስተላለፍ ፈልጋለሁ። ተመልካቾቻችን አሁን ዘግይቶ በደረሰን ዜና ወሎ ያለው ነገር በየለቱ እየተቀያየረ ነው። ወደ ላሊበላ አካባቢ የአገዛዙ በኢትዮጵያ አየር መንገድ ሰራዊት ማራገፉ ተመልክቷል። ባህር ዳርም በተመሳሳይ በኢትዮጵያ አየር መንገድ አማካኝነት ወታደሮችን እያራገፈ እንደሆነ ተሰምቷል። ከባህር ዳር የመከላከያ ኮንስትራክሽን ድርጅት መኮድ ዋና ጣቢያ በርካታ ወታደራዊ ካሚዮኖች ወደ ወሎ ሲሄዱ የሚያሳየውም ቪዲዮ እንደዚሁ ለአንከር ሚዲያ ደርሰውታል። በጋሸና ትምህርት ቤቶችን ምሽግ በማድረግ
ከፍተኛ ጉዳት እንዲደርስ ያደረገው የአገዛዙ ጦር በአሁኑ ሰዓት ተበታትኖ ወደ ተለያዩ አካባቢዎች እየሸሸ እንዳለም ነው በደረሰን መረጃ ላይ የተመለከተው። ደብረ ማርቆስም እንደዚሁ ፋኖች አዳራቸውን አንድ ኦፕሬሽን መፈጸማቸው ተመልክተዋል። ዝርዝሩን ከዘውትር ተሳታፊያችን እናገኛለን። መስመር ላይ ይገኛል። በጣም ነው ማመሰግነው። እንግዲህ ጋሸና ዳግም ለመያዝ በአገዛዙ በኩል የሚደረግ ዘርፈ ብዙ እንቅስቃሴ አለ። አገዛዙ በተለያዩ አካባቢዎች ያሉትን ኃይሉን በማሰባሰብ ጋሸናን ዳግም ለመያዝ ሙከራ ለማድረግ መዘጋጀቱም እየተነገረ ይገኛል። የጋሸና ከአገዛዙ እጅ መውጣቷ ያንን መንደር ከፍተኛ ድንጋጤ ውስጥ ነው የከተተው። እስቲ በአጠቃላይ ያለው ሁኔታ ምን ይመስላል? በዛሬው ዕለት በአጠቃላይ በወሎ ያለውን አጠቃላይ ሁኔታ እንዴት ያሉ መረጃዎች ነው ከእጅ የሚገኙት? እንግዲህ የወሎ አጠቃላይ የፋኖ ድል በላይ ሆነብንና አንዱን አጣጥመን ሳናበቃ ሌላ አስደናቂ ጀብዶ እየተፈጸመ እንደው በጣም በአስገራሚነት እየቀጠለ ነው የሚገኘው። በትናንትናው ዕለት እጅግ በጣም ቁልፍ የተባለችውን የጋሸና ከተማን በመቆጣጠር በከተማዋ ላይ ሰፍሮ የነበረውን ኃይል በመደምሰስ ከፍተኛ ጀብዶ በመፈጸም ከተማዋን መቆጣጠራቸው ይታወቃል። እቺ ታሪካዊ የወታደራዊ ጠቀሜታ ያላት ታሪካዊ ከተማ በትናንትናው ዕለት ከተያዘች በኋላ የፋኖ ኃይሎች በተለይ በዋናነት ትናንትና ሰሞኑን የተመሰረተው ዋሴል ክፍለ ጦርና የጎፍ ክፍለ ጦር የሚባሉት በጋራ ወይንም ከአሳምነው እዝ ጋር በመተባበር በጣም እጅግ በጣም ታሪካዊ የተባለችውን ወታደራዊ ጠቀሜታ ያላትን ወረኢሉ ከተማን መቆጣጠራቸውን ዛሬ አስታውቀዋል። እንግዲህ መሳይ እቺ ከተማ አጼ ምኒልክ በአድዋ ጦርነት ጊዜ የኢትዮጵያን ሕዝብ በሙሉ በፍቅር በአንድነት በአገር ወዳድነት ሙሉ በሙሉ ጥሪ አድርገው ትልቅ ጀብዱ የፈጸሙባት እና የኢትዮጵያን ሕዝብ በአንድ እንዳንድ አፍተናጋሪ እንዳንድ ልብ አሳቢ ሆኖ የኢትዮጵያ ጀግኖች ተሰባስበው አድዋ ድረስ ሄደው ድል ያደረጉባትና ከፍተኛ የሆነ ወታደራዊ ጠቀሜታ ያላት ከተማ ነች። እንግዲህ በዚህ ከተማ ላይ የፋኖ ኃይሎች በሰነዘሩት ጥቃት የመከላከያ ኃይሉ ፍርስርሱ በመውጣት ከተማዋን ለቆ ተበታትኖ ወጥቷል። በተደረገው ውጊያ መሳይ በጣም የሚገርመው ከፍተኛ የሰራዊት አባላት ተደምስሰዋል። በርካታ ቁጥር ያለው የመከላከያ ሰራዊት እጁን ሰጥቷል። እንዲሁም ተተኳሾችን ከባባድና የቡድን መሳሪያዎችን የነፍስ ወከፍ መሳሪያዎችን በርካታ መሳሪያዎችን ማርከው በእጃቸው እንዳስገቡ ነው መረጃዎች የሚያመላክቱት። እንግዲህ እቺ ከተማ በታሪካዊነቷ ከምትጠቀሰው በተጨማሪ የወረኢሉ ከተማ በመያዟ በሰሜን ወሎ እና በደቡብ ወሎ በሁለቱም ዞኖች የፋኖ ኃይሎች ግዛታቸውን እያሰፉ በአንዳንድ ቦታ ላይ ተቆርጦ የቀረውን የመከላከያ የአድማ ብተናና የሚኒሻ በአጠቃላይ የአገዛዙን ጦር አቅም እያነሰና በከበባ ላይ የሚገኙ ተቆርጦ የቀሩትን ማጥራት ብቻ ሲቀር ጋሸናን ወረኢሉን ከተቆጣጠሩ በኋላ አሁን ምናልባት ወደ ጎንደር አካባቢ እንቅስቃሴ ሊያደርጉ እንደሚችሉ ነው መረጃዎች የሚያመላክቱት። እንግዲህ ይሄን ቀጠና ጋሸና ከተያዘ በኋላ መቄት ከተማ ከተያዘ በኋላ የመከላከያ ኃይሉ በምንም አቅጣጫ ወደዚህ አካባቢ መንቀሳቀስ ስላልቻለ ከባህር ዳር ከተማ አንተ እንዳልከው ከመኮድ በርካታ ክፍለ ጦሮችን የጫኑ መኪናዎች እንቅስቃሴ በሚያደርጉበት ሰዓት ደብረ ዘቢጥ አካባቢ የደቡብ ጎንደር ፋኖች ከፍተኛ የሆነ ምከታ በመፈጸም ወደዛ አካባቢ ሄደው እንዳያጠቁ በማድረግ ከፍተኛ ጀብዶ መፈጸም መቻላቸውን ነው መረጃዎች የሚያመላክቱት። በዚህ በደብረ ዘቢጥ ከተማና በዙሪያዋ የሚገኙ ጥቃቅን ከተሞች ላይ የደቡብ ጎንደር ፋኖች ከፍተኛ የሆነ ማጥቃት በመፈጸም የመጣውን ኃይል መደምሰስ መቻላቸውንና ሊሄድ ወደ ጋሸና ወደ መቄት አካባቢ ሊንቀሳቀስ የነበረውን ኃይል መክተው ማስቀረት መቻላቸውን መረጃዎች አሁን ማምሻውን የደረሱን መረጃ ያመላክታል። ይህ በእንዲህ እንዳለ ደቡብ አማራ ቀጠና አሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር አጼ ይኩኖ አምላክ ክፍለ ጦር ታላቅ ጀብዶ በመፈጸም ዛሬ የአገዛዙ ጦር ከአጣዬ ተነስቶ ወደ ካራቆሬ ሲጓዝ በነበረ ኃይል ላይ በወሰዱት ማጥቃት በጣም ከባድ የሆነ ጉዳት ማድረሳቸውን አስታውቀዋል። አንድ ሙሉ ሲኖትራክ መኪና የጫነ መከላከያ የጫነ መኪና በከባድ በመካከለኛ ቡድን መሳሪያ ተመቶ መኪናውን ከመቃጠሉ በተጨማሪ በመኪናው ላይ ተጭኖ የነበሩ የመከላከያ ኃይሎች ሙሉ በሙሉ መደምሰሳቸውን አያይዘው ገልጸዋል።
ገልጸዋል። በዚሁ አካባቢ በአሳምነው እዝ ስር የምትገኘው የ7 ለ7 ክፍለ ጦር ወደ ኤፍራታና ግድም ወረዳ አጣዬ ከተማ ገብቶ በተለይ ተርተር ባቡር ሀዲድ በተባለ ቦታ ላይ መሽጎ የነበረውን ያገዛዙን ጦር በሌሊት በመምታት የዚችን ከተማ መቆጣጠር መቻላቸውንም እንዲሁ አስታውቀዋል። በሌላ ዜና በጎጃም አካባቢ እየተደረገ ያለው የማጥቃት እንቅስቃሴ ከዕለት ወደ ዕለት የማጥቃት ስፋቱን እየጨመረ በመምጣቱ በበርካታ የጎጃም ቀጠናዎች የአማራ ፋኖ ብሔራዊ ኃይል በተለያዩ አቅጣጫዎች የሰነዘረውን ማጥቃት በውጤታማነት እያጠናቀቀ እንደሆነና ተጨማሪ ከተሞችን መቆጣጠር መቻሉን አሁን ዛሬ ማምሻውን የደረሰን ዜና ያመላክታል። ይህን ተከትሎ የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ የቀኝ ጌታ የወፍታሔ ንጉሴ ኮር በደብረ ማርቆስ ከተማ በሌሊት በፈጸሙት የማጥቃት እንቅስቃሴ የከተማ አስተዳደሩን ከንቲባ ለማፈንና ለመደምሰስ ወደ ቤቱ ማጥቃት ከሰነዘሩ በኋላ ሰውየውን ማግኘት ባይችሉም ነገር ግን አጃቢዎችን መደምሰስ መቻላቸውን አስታውቀዋል። ከባህር ዳር አቅራቢያ እንዲሁ 1ኛ ክፍለ ጦር የገርጨጭን ከተማ የተቆጣጠረ ሲሆን ወደ አብሮ መኖር ወደ ተባለች ቀበሌ ሲጓዝ በነበረ የአገዛዙ ጦር ላይ በተፈጸመበት ጥቃት ለግማሽ ቀን በተደረገው ውጊያ 4 ወታደራዊ ምሽጎችን በመቆጣጠር ከጥቅም ውጭ በማድረግ በርካታ ተተኳሾችን እንዲሁም ምርኮኞችን በመያዝ ከ35 በላይ የአገዛዙን ጦር መደምሰስ መቻላቸውንና እችን ገርጨጭ የተባለች ከተማ በእጃቸው ማስገባታቸውን አስታውቀዋል። እንዲሁም ከባህር ዳር ከተማ በቅርብ ርቀት የሚገኙ በአንዳሳና በጭስ አባይ ከተሞች ላይ 1ኛ ክፍለ ጦር እንዲሁ ጥቃት ሰንዝሮ በከተማዋ ላይ አሁን ከሰዓት በኋላ ከፍተኛ ውጊያ እየተደረገ ሲሆን እነዚህ 2 ከተሞች ወይም አንዳሳና ጭስ አባይ ከተሞች ከባህር ዳር ከተማ በ5 እና በ6 ኪሎ ሜትር ቅርብ ርቀት ላይ የሚገኙ ከተሞች ሆነው ነገር ግን የፋኖ ኃይሎች በዛ ላይ ሰፍሮ የነበረውን የመከላከያ ሰራዊት በከፍተኛ ደረጃ በማጥቃት ላይ እንደሚገኙና ውጊያው ባለመጠናቀቁ የደረሰውን ክሳራ ለወደፊቱ የምናሳውቅ ይሆናል። በሌላ ዜና በምዕራብ ጎጃም ዋና ከተማ ፍኖተ ሰላም ዛሬ ከሰዓት በኋላ በከተማዋ ላይ ጥቃት በመፈጸም በከተማዋ ዙሪያ ላይ ገራይ፣ አባሰም፣ ባከል፣ ሸምበቁማ በሚባሉ አካባቢዎች ላይ ከፍተኛ የሆነ ማጥቃት እየተፈጸመ ሲሆን ይሄ የሆነው የጅጋን ከተማ ወይንም ከፍኖተ ሰላም ከተማ 12 ኪሎ ሜትር ርቀት ላይ በምትገኘው የጅጋን ከተማ ከተቆጣጠረ በኋላ ወደ ዞኑ ዋና ከተማ ማጥቃት መጀመራቸውን አሁን ማምሻውን የደረሰን ዜና ያመለክታል። ዛሬ ተያያዘ ዜና የደንበጫ ከተማ በፋኖ እጅ ከወደቀች በኋላ ዛሬ እንዲሁ ደንበጫ ከተማ በፋኖ እጅ መግባቷንና የኢንጂነር ክብር ተመስገን ክፍለ ጦር በርካታ ወታደሮችንና ሚኒሻዎችን አድማ ብተናዎችን በመደምሰስ ከፍተኛ ድል መጎናጸፉን ይሄ ጥቃት ተስፋፍቶ የማቻከል ወረዳ ዋና ከተማ የሆነችው አማኑኤል ከተማም የፋኖ ኃይሎች በከተማዋ ላይ ገብተው ጥቃት መፈጸማቸውን አስታውቀዋል። በጎጃም አካባቢ አሁንም ጥቃቱ ተስፋፍቶ የቀጠለ ሲሆን ጃዊ ፈንድቃ የምትባለው የምዕራባዊ የጎጃም ግዛት የሆነችው ጃዊ መተከል 4ኛ ክፍለ ጦር በአገዛዙ ጦር ላይ በፈጸመው ማጥቃት ጃዊ ፈንድቃ ከተማን መቆጣጠር መቻላቸውን አያይዘው ጠቅሰዋል። ይህ በእንዲህ እንዳለ አሁን ከ10 ሰዓት በኋላ ማምሻውን ከ10 ሰዓት በኋላ ከባህር ዳር ተነስቶ ወደ ደብረ ታቦር ሲጓዝ የነበረ በርካታ ቁጥር ያለው የሰራዊቱ አባላት የመከላከያ ሰራዊቱ አባላት ሐሙሲት ከተባለች ከባህር ዳር አቅራቢያ የምትገኝ ከተማ ላይ የደቡብ ጎንደር ፋኖዎች ጥቃት በመፈጸም በሰራዊቱ ላይ ከፍተኛ የሆነ ድል መጎናጸፋቸውን አያይዘው ጠቅሰዋል። እንግዲህ በጣም በዝርዝር ነው መረጃዎቹን ያካፈልከን። በተወሰነ ደረጃ ወሎ ላይ ያለውን ነገር እንመልከተው። እንዳልነውም ቀደም ሲልም እንደገመት ነው የወሎው ድል ማርሽ ቀያሪ የሆነ ነው። ለሌሎች አካባቢዎች መነቃቃት ብቻ ሳይሆን በአገዛዙ መንደር ከፍተኛ ጭንቀትና መረበሽን እንደፈጠረም በተለያዩ ማሳያዎች መግለጽ ይቻላል። የዶክተር ጌዲዮን ጢሞቴዎስ የመንግስታቱ ድርጅት ደብዳቤም ለፋኖ እውቅናም የሰጠ ይመስላል በተዘዋዋሪ። ይሄም የወሎው ድል ውጤት እንደሆነ እንደዚሁ በግልጽ ማወቅ የሚቻል እንደሆነ ነው የሚታመነው። ለማንኛውም አጠቃላይ ሂደቱ አገዛዙ አሁን በደንብ እየተሰማው መጥቷል። ሰራዊት በማሰልጠን በገፍ በማስገባት ድሮን አለኝ ሚሳይል አለኝ በሚል ይህንን ጦርነት በአሸናፊነት ሊሻገረው እንደማይችለው የተረዳ እንደሆነ ነው የሚታወቀው። ግን አልተቋረጠም። አሁንም በኢትዮጵያ አየር መንገድ አውሮፕላን በርካታ የአገዛዙ ወታደሮች ተጭነው እየተራገፉ ይገኛሉ። ከላሊበላ መውጣትም አልቻለም። ምክንያቱም መንገዶች በሙሉ በፋኖች ቁጥጥር ስር ስላሉ። አጠቃላይ ሁኔታው ምን ይመስላል? እስቲ ወሎ ላይ ያለው ምን አይነት ነገር እየፈጠረ ነው የሚገኘው?
መሳይ ያልተነቀለው ድንጋይ የለም። የመከላከያ ሰራዊቱ ከወልዲያ ወጥቶ በወልዲያ ዙሪያ የሚገኙ በፋኖ ቁጥጥር ስር የሚገኙ ከተሞችን ለመያዝ በአምስቱም አቅጣጫዎች ሰራዊቱን አሰማርቶ መንገዶችን ለማስከፈት ይኸው ወልዲያ ዙሪያ እንደ ቀለበት ከታነቀች በኋላ በፋኖ ኃይሎች ከታነቀች በኋላ ሰራዊቱ በጣም በከፍተኛ ደረጃ መንገድ ለማስከፈት ከፍተኛ የሆነ ዝግጅት አድርጎ ጦርነት ከፍቶ ነበር፣ ውጊያ ከፍቶ ነበር። ይሄን ግን አልቻለም። ስላልቻለ አሁን ምናልባትም የተፈጠረው ትቢቱ አሁን ተንፍሷል ማለት ይቻላል። ምክንያቱም አንተ እንዳልከው ለተባበሩት መንግስታት ድርጅት ዶክተር ጌዲዮን ጢሞቴዎስ የተፈረመው ፊርማ እና የተጻፈው ደብዳቤ የፋኖ ኃይሎች ከሻቢያ እና ከህወሓት ኃይሎች ጋር በመሆን ወጉን፣ ደበደቡን፣ መቱን ብሎ ነው የተናገረው። ዋናው ነገር መደብደቡ መመታቱና መሸነፉን ማመኑ ነው። አሁን ማንንታው የኛ ጉዳያችን አይደለም። ነገር ግን ለፋኖ ኃይሎች እውቅና ላለመስጠት እስከተባበሩት መንግስታት ድረስ ሴራ መጠንሰስ መቻሉ ግን እጅግ በጣም ያስተዛዝባል። መሳይ የወሎ አጠቃላይ ድል እኛ ከአቅማችን በላይ ሆኗል። አንደኛውን ድል አጣጥመን ሳንጨርስ ሌላ ከሰዓት በኋላ አንድ ከተማ ተያዘ፣ አንድ ክፍለ ጦር ተመቶ ይሄን ያክል ሰራዊት ተማረከ፣ ተደመሰሰ ብለን እንደው ከጓደኞቻችን ጋር እንኳን ደስታችንን ሳንጨርስ ሌላ በርቀት ያለ ከተማ ደግሞ የፋኖ ኃይሎች በቁጥጥራቸው ስር አደረጉ ተብሎ መረጃው ይመጣልናል። ስለዚህ በአጠቃላይ የወሎ ድል ለአማራ ህዝብ በቃ በጣም ትልቅ አይናችንን በደንብ አድርገን የገለጥንበት ልባችንን እንዲሞላ ያደረግንበት ትልቅ ድል ያገኙት። አሁንም ያገዛዙ ከሙሉ ትቢቱ ተንፍሷል ማለት ባይቻልም ባገኘው አጋጣሚ ሁሉ በሐራ ገዳ አድርጎ ወልዲያ አካባቢ በጣም በርካታ ሺህ ሰራዊት አስገብቶ ሌሎችን ለማስከፈት ጥረት አደረገ፣ አልቻለም። ጋሸናን ለማስለቀቅ ከባህር ዳር፣ ከጎንደር፣ ከደብረታቦር እንዲሁም ከሌሎች ከባህር ዳር ቅርብ ርቀት ያሉ የወታደራዊ ማዘዣ ጣቢያዎች ላይ በርካታ ሰራዊትን በካሚዮን ጭኖ እንቅስቃሴ ቢያደርግም አሁን ዛሬ ከሰዓት በኋላ ደብረ ዘቢጥ ብትባል ከተማ ላይ ወደ ጋሸና እንቅስቃሴ ሲያደርግ የነበረ ኃይል በከፍተኛ ደረጃ ተመቶ ወደ ኋላ እንዳፈገፈገ መረጃዎች ደርሰውኛል። መሳይ በጣም የሚገርመው ደግሞ የአማራ ፋኖ ህዝባዊ ኃይልና የአማራ ፋኖ ህዝባዊ ድርጅት አፋአድና አፋባሃ የሚባሉት ሁለቱ ድርጅቶች በደቡብ ጎንደርና በሰሜን ወሎ አካባቢ ከፍተኛ የሆነ ጥምረት ፈጥረው ማጥቃት፣ መከላከል፣ አንደኛው ሲያጠቃ አንደኛው ሌላ ኃይል እንዳይቀርብለት በማድረግ ከፍተኛ አስተዋጽኦ ነው ያደረጉት። በዚህ በደብረ ዘቢጥ አካባቢ የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ አንበሳው ጋይን ክፍለ ጦር ጨጨሆ ላይ ወደ ጋሸና ኃይል እንዳይጨመርለት ለማድረግ መንገዱን በመዝጋት ከፍተኛ ቦታዎችን በመቆጣጠር ይሄ ኃይል ወደ ጋሸና እንዳይሄድ በማድረግ ከፍተኛ አስተዋጽኦ አድርጓል። የአንበሳው ጋይን ክፍለ ጦር እንግዲህ ወሎ ከእጁ እያመለጠች እንደሆነ ከመልሶ መያዝ የማይችልበት ደረጃ እንደሆነ የመንግስት ወታደራዊ ጀነራሎች አውቀውታል። በተሻላቸው መጠን ይሄ አጠቃላይ የተገኘው ድል በብልጽግና ፓርቲ አመራር ዘንድ ፍርሃት እንዳይፈጥር ለማድረግ ስርዓቱ እንዳይፈርስ ለማድረግ ከፍተኛ የፕሮፓጋንዳ ስራ እየተሰራ ነው። በወልዲያ ከተማ የማይመለከተው መሳይ በጣም የሚገርመው የብልጽግና ፓርቲ የአማራ ክልል ቅርንጫፍ ጽሕፈት ቤት ኃላፊ አቶ ኤልጋ ሲሳይ በወልዲያ ከተማ በሌሊት ገብቶ ቀረጻ አድርጎ በሐራ በኩል አድርጎ እንደገና ተመልሶ በወጣበት በሰዓታት ልዩነት ውስጥ ሌሎች የብልጽግና አመራሮች ከሐራ ከተማ አድረው ወደ ወልዲያ ሲገቡ አርፒጂ መሳሪያ ተመተው በርካታ ባለስልጣናትና ወታደራዊ አጃቢዎች እንደተመቱ መረጃዎች ወጥተዋል። ስለዚህ በሄዱበት ሁሉ ቤተክርስቲያን እንደገባች ውሻ እየተቀጠቀጡ አጠቃላይ አብቅቻለሁ፣ ደክሞኛል፣ ከእንግዲህ በኋላ ከአማራ ክልል የምወጣበት ጊዜ ትንፋሽ ማግኘት ባለመቻሌ ትንፋሽ ስጡኝ ብሎ መለመን እስኪሳነው ድረስ በመለመን ደረጃ እስኪመጣ ድረስ የፋኖ ኃይሎች አጠቃላይ ክንዳቸውን እያሳ